ሄሎ ሳሚዬ የኔ አባት። አቤት ማን ልበል? ቅጣው ነኝ ሳሚዬ አወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረከር የቀጣው ትራፊክ እንዴ ቅጥዬ አንተ ነህ እንዴ? እንዴት ነህ እባክህ? አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ? በጣም እንጂ አስጨነከኝ። አይ ቅጥዬ አስጨነቅኩህ አይደል? ምን እባክህ ትንሽ እኮ እግሬን ወለም ብሎኝ ቤት ተኝቼ ነው። እኔን ይወልምመኝ ሳሚዬ ምን ነካብኝ? ካልሆነ አንዱ ለቅቅል ይዤ መጥቼ ልጠይቅህ እንዴ? መግዣ ብሩን ላክልኝና። አረ ይሻላል ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርታልኝ እየበላው ነው ማወራ። አረ እባክህ መረቅ አለው እንዴ? መረቅ ቢሉ መረቅ መሰለ? ሆዴን አስጮክው እንትን። አይ አሪፍ ነው። እና እኔማ መንጃ ፈቃድ ልመልስልህ ብዬ ነበር ይደወልኩት። አይ እስኪ ቅጣቱን አልከፈልኩም። ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ ነው። አረ እንዲህ እግርን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ። ማለት የምን አካውንት? ሳሚዬ ቲክቶክ አልልህ መቼም የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆናለኝ ወይስ የዳሽን ይሻላል? የዘመን ባንክ የለህም? ችግር የለውም አሁን እከፍታለሁ። ይክፈትህ አቦ። ምን አልከኝ? አይ ተወው ዛሬ ሄጄ እከፍላለሁ። አረ አንተ ምን አለ እኔ ብከፍልልህ? ችግር የለውም ቅጥዬ አታስብ። አይ እንግዲህ ላክልኝ ብያለሁ ልክፈልልህ። እንዴት በግድ ነው እንዴ? እንግዲህ እኔ አታስጨንቀኝ። ለራሴ ይኸው ቅቅል ካየሁ 2 ሳምንት ሞላኝ። እና እኔ ምን ላርግ? አሃ እንዴት ምን ላርግ ትለኛለህ? እያወቅኸው ክፉኛ ስለምድኸኝ። ሊያለቅስ ነው እንዴ ጭራሽ? አንተ ሰውዬ ቆይ እኔን ተማምነህ ነው እንዴ ስራ የጀመርከው? እንደውም አሁን ክፍለ ሀገር ልሄድ ነው። ከዚህ በኋላ አታገኘኝ። ምን? እንዴት? መቼ? እንዲህማ ጉዳት ሰራኝም። አንተን ተማምኜ እኮ ዕቁብ ጀምሬያለሁ። የመድኃኒዓለም ያለ ሳላውቀው 2 ቤተሰብ እያስተዳደርኩ ነው። ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም። ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ